Hello, barattoonni keenya kan bakka hunda jirtan akkam bultan, akkam ooltan, akkam waaritan, akkam jirtu. Our students all over the world. Good morning, good afternoon, good evening, and I hope all of you are fine. በዓለም ላይ ያላችሁ የአፋን ኦሮሞ ተማሪዎቻችን እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። So our today's session is about akkam olte. Is a good afternoon or good evening. So kaayyoon barnoota kana namoonni yeroo nagaa wal gaafatan akkam oolte, akkam bulte, akkam oolte, akkam waarite kan jiru adda baasanii akka beekan taasisu. So the main objective of this session is to enable people how to greet in the morning, the afternoon and in the evening in afaan oromo. በአፋን ኦሮሞ ጠዋትና ቀንና ማታ ሰዎች እንዴት ነው ሰላም መባባል እንዳለባቸው ለማሳየት ነው። So we proceed to the first page, and it says here akkam olte is good afternoon or good evening, because even in the evening people may say good afternoon, akkam olte. So what is the right way? ትክክለኛው የቱ ነው? እስከ መቼ ሰዓት ድረስ ነው akkam olte የምንለው? ከመቼ በኋላ ነው akkam waarite የምንለው ደግሞ? So basic greeting phrases here. ጠዋት እንግዲህ good morning ወይ ደግሞ ደህና አደራችሁ የምንለው እንዴት ነው? akkam ወይ attam bulte. So we have two-way communication here. Ati akkam bulte, isin akkam bultan. For singular and for plural, when we are communicating with one person, we say akkam bulte. akkam bultan ለብዙ ሰው ነው። ስለዚህ akkam bulte ይዟት እንዴት አደርክ ወይ እንዴት አደርሽ ነው akkam bulte። ቀጥሎ ግን akkam bultan እንዴት አደራችሁ ማለት ነው። akkam bule ማለት እንዴት አደረ ወይ ደግሞ ani akkam bule እኔ እንዴት አደርኩ ማለት ነው። akkam bulle ይዟት እኔ እንዴት አደርን akkam bulan ስንል ደግሞ እንዴት አደሩ። So based on each subject we can make this kind of greeting in afaan oromo. It's not only good morning, all right, to know based on the subjects. አንተ እንዴት አደርክ፣ እነሱ እንዴት አደሩ፣ እኛ እንዴት አደርን. All right, we have to use it all the 7 pronouns accordingly. So we have akkam bule, ሙጫን ሱን akkam bule, ያ ልጅ እንዴት አደረ ለማለት akkam bule ነው የምንለው እንጂ akkam bultan የምንለው እንዴት አደራችሁ ለማለት ነው። So there are 5 forms here. akkam bulte, akkam bultan, akkam bule, akkam bulle, akkam bulan. So እነዚህ እንዴት አደርክ፣ እንዴት አደርሽ ለማለት akkam bulte፣ እንዴት አደራችሁ ለማለት akkam bultan፣ እንዴት አደረ ያ ልጅ እንዴት አደረ ወይ ደግሞ አንተ እንዴት አደርክ፣ እኔ እንዴት አደርኩ ለማለት akkam bule፣ እኛ እንዴት አደርን ለማለት ደግሞ ኑይ akkam bulle፣ እነሱ እንዴት አደሩ ለማለት ደግሞ akkam bulan ጀናቸው። So we say like this. ani akkam bule እኔ እንዴት ነው ያደርኩ፣ አንተ ደህና ነው ያደርክ፣ አቲ ነጋም ቡልተ። አቲ akkam bulte አንተ እንዴት አደርክ፣ እኔ ደህና ነው ያደርኩ፣ አኒ ነጋም ቡለ። እሷ እሺን akkam bulte፣ እሺን ነጋም ቡልተ። እሷ እንዴት አደረች፣ እሷ በሰላም ነው ያደረች። isin akkam bultan እናንተ እንዴት አደራችሁ፣ ኑይ ነጋም ቡለ፣ እኛ በሰላም ነው ያደር። ኢኒ akkam bule፣ ኢኒ ነጋም ቡለ፣ እሱ እንዴት አደረ፣ እሱ በሰላም አደረ። ኑይ akkam bulle፣ እኛ እንዴት አደር። isin ነጋም ቡልተን። ለምን እኛ እንዴት አደርን ብሎ ሰው ሲጠይቅ መልስ ሰጪው እናንተ ደህና ነው ያደራችሁ ብሎ ነው የሚመልስ። ለዛ ነው በኑይ ጠይቀን በኢስን የምንመልሰው ማለት ነው። ኢሳን akkam bulan፣ እነሱ እንዴት አደሩ፣ እነሱ ደህና አደሩ፣ ደህና ነው ያደሩ።
ኢሳን ነጋን ቡለን የሚችው so this is the way we can greet in Afan Oromo so we can reply it based on the 5 contexts we have here በዚህ በአምስቱ አቅጣጫ ነው እንደተጠየቀ ነው መመለስ ያለብን ማለት ነው so the other one is what ስንቀጥልበት አከም ኦልቴ እንዴት ዋልክ እንዴት ዋልሽ ማለት ነው አከም ኦልተን እንዴት ዋላችሁ አከም ኦል እንዴት ዋለ እንዴት ዋልኩ እኔ ለምሳሌ አከም ኦል እኛ ደግሞ እንዴት ዋልን አከም ኦልተን እነሱ እንዴት ዋሉ ኦራይት እነሱ እንዴት ዋሉ እዚህ ጋር we can make it like this here there is ሰረዝ አለ እዚህ መሃል so there is hyphen here so olle olte is what for you and she አንተ እንዴት ዋልክ አተከም ኦልቴ እሷ እንዴት አንቺ እንዴት ዋልሽ አንተ እንዴት ዋልክ you አቲ አከም ኦልቴ አከም ኦልተን ሲባል ደግሞ እናንተ እንዴት ዋላችሁ አከም ኦሌ እኛ እንዴት ዋልን ወይ ደግሞ አንተ እንዴት ዋልክ አከም ኦሌ አከም ኦሌ እኛ እንዴት ዋልን ዊ ማለት እኛ ነው አከም ኦለን እነሱ እንዴት ዋሉ ሶ በእነዚህ ተጠቅመን የፈለግነውን ሰው መጠየቅ እንችላለን አከም ኦልተን እንዴት ዋልሽ እንዴት ዋልክ ለሁሉም አቲ ወይ ዩ ሲንጉለር ነው ማለት አከም ኦልተን ደግሞ እናንተ እንዴት ዋላችሁ አከም ኦሌ እሱ እንዴት ዋለ አንተ እንዴት ዋልክ ማለት አከም ኦሌ ማለት ደግሞ እኛ እንዴት ዋልን አከም ኦለም ማለት እነሱ እንዴት ዋሉ አኒ አከም ኦሌ እኔ እንዴት ዋልኩ ከዛ እኔ እንዴት ዋልኩ ብዬ ስጠይቅ አቲ ነጋን ኦልቴ አንተ በሰላም ነው ዋልክ ነው ማለት አቲ አከም ኦልቴ ብዬ ደግሞ እኔ ስጠይቅ አኒ ነጋን ኦሌ እኔ ደህና ነው ዋልኩ ብሎ ይመልሳል ማለት ነው ኢሼን አከም ኦልቴ እሷ እንዴት ዋለች ኢሼን ነጋን ኦልቴ እሷ በሰላም ነው ዋለች አዎ ኢሲን አከም ኦልተን እናንተ እንዴት ዋላችሁ እኛ ደህና ነው ዋልነው ኦራይት እናንተ እንዴት ዋላችሁ ብዬ ስጠይቅ የሚመልሱት እነሱ ናቸው ስለዚህ እነሱ እኛ ብሎ ነው የሚመልሱት ኑይ ነጋን ኦሌ እኒ አከም ኦሌ እሱ እንዴት ዋለ እኒ ነጋን ኦሌ ኑይ አከም ኦሌ እኛ እንዴት ነው ዋል ኢሲን ነጋን ኦልተኒ ኢሳን አከም ኦለን ኢሳን ነጋን ኦለን we say so this is the right way we ask this in the afternoon ሳይመሽ በእንደዚህ አካን እንጠያየቃለን ማለት ነው but after it is became dusk all right ከመሸ በኋላ ግን it should be other way we should greet each other look at this one good evening good evening እንዴት አመሻችሁ ማለት ነው አከም ዋሪት ዋሪ ማለት ምሽት ማለት ነው አልከም ማለት ሌሊት ማለት ነው አከም ዋሪቴ እንዴት አመሸሽ አከም ዋሪተን እንዴት አመሻችሁ አከም ዋሪኤ እንዴት አመሸ ያ ልጅ ወይ ደግሞ እኔ እንዴት አመሸው አከም ዋሪኤ አከም ዋሪኔ እንዴት አመሸን አከም ዋሪአን እነሱ እንዴት አመሹ እንላለን አኒ አከም ዋሪኤ እኔ እንዴት አመሸው አቲ ነጋን ዋሪቴ አንተ ደህና ነህ ያመሸ አቲ አከም ዋሪቴ እኔ ደግሞ መልሼ ጠይቃለሁ አንተ እንዴት አመሸ ብዬ ስጠይቅ እኔ ደህና ነኝ ያመሸው አኒ ነጋን ዋሪኤ ኢሼን አከም ዋሪቴ እሷ እንዴት አመሸች ኢሼን ነጋን ዋሪቴ ኢሲን አከም ዋሪተን ኑይ ነጋን ዋሪኔ እናንተ እንዴት አመሸች እኛ በሰላም ነው ያመሸን ኢኒ አከም ዋሪኤ እሱ እንዴት አመሸ ኢኒ ነጋን ዋሪኤ ኑይ አከም ዋሪኔ እኛ እንዴት አመሸን ኢሲን ነጋን ዋሪተን እናንተ በሰላም ነው ያመሻችሁ ኢሳን አከም ዋሪአን እነሱ እንዴት አመሹ እነሱ ኢሳን ነጋን ዋሪአን so here we have 5 way of saying how we have spent the evening all right so of course in English it has no all these forms so we simply say good evening and then we extend other question so እንዴት አመሸ እንዴት አመሻችሁ እንዴት አመሹ የሚለው ነገር በእንግሊዘኛ የለም good evening ነው ለሁሉም አጠቃላይ ነው
But in Afan Oromo, we have all these things, alright? Akkam bulte እንጀምራለን ጠዋት ነው. Up to 6 o'clock we can say akkam bulte. ከምሳ በኋላ ወይ ደግሞ ላቀናም ቦድ akkam oolte ወለኝ ናቸው. akkam oolte. ከመሸ ፀሐይ ከገባ በኋላ ደግሞ akkam ዋሪቴ ነው. ዋሪ ነው መሸ ውሎ ወደ ሌላ ሰዓት አልፏል ማለት ነው. የሚቀጥለው ምንድነው? how are you ምንለው akkam jirta akkam jirtu akkam jirti akkam jiru akkam jirra akkam jira. akkam ማለት እንዴት ነው? እንዴት አመሸ፣ እንዴት አደርክ፣ እንዴት ዋልክ፣ እንዴት አመሸ as we said akkam jira. akkam jira ማለት እንዴት ነው? akkam jira ani akkam jira እኔ እንዴት ነኝ። ኢኒ akkam jira እሱ እንዴት ነው? አቲ akkam jirta አቲ ማለት አንተ እንዴት ነህ? akkam jirtu ማለት እናንተ እንዴት ናችሁ? akkam jirti ማለት እሷ እንዴት ናት? akkam jiru ማለት እነሱ እንዴት ናቸው? akkam jirra ማለት እኛ እንዴት ነን? በአከም የሚነሳ ነገር ከእንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ በኋላ እንዴት ነህ፣ እንዴት ናችሁ፣ እንዴት ናት we can say. kanaan booda akkam jirra, ani akkam jira, ati akkam jirta, isheen akkam jirti, inni akkam jiru, inni akkam jira, nuyi akkam jirra, isaan akkam jiru. Alright? So the response is what? መልሱ ደግሞ ani akkam jira, ati gaarii jirta. You are well, you are good. ati akkam jirta, ani gaariin jira. እኔ ጥሩ ነው ያለሁት። isheen gaarii jirti, እሷ ጥሩ ነው ያለችው። nuyi gaarii jirra, እኛ ጥሩ ነው ያለን። inni gaarii jira, እሱ ጥሩ ነው ያለው። isin gaarii jirtu, እናንተ ጥሩ ነው ያላችሁ። isaan gaarii jiru, እነሱ ጥሩ ነው ያሉት። akkam የሚለው እንዴት ማለት ነው. It shouldn't be confused. How? It's akkam means how. So how are you when you say akkam jirta, akkam jirtu, akkam jirti, akkam jira, akkam jirra. So for each of the subjects it differs. So this is appropriate way we can use it. Hala kananika akkam bulte, akkam oolte, akkam waarite, akkam jirta we say. akkam bultan, akkam ooltan, akkam waaritan, akkam jirtu. እንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ፣ እንዴት አላችሁ፣ እንዴት ናችሁ we say. So this is the basic phrases that we usually use in Afaan Oromo. I thank you for attending and keep it up with your learning. Jabaadha baradha, barumsi kuno nama guddisa, guddaa galatooma. Maamiloota keenya ta'uu keenya keessaniif guddaa isin galateeffanna. Afaan wala barsiifnu bara'a. Bilisaan maamila koo ta'a, is free to subscribe. Kanaaf maamilli kiyya warri taatanis guddaa galatooma. Maamila koo ta'uu keessaniif baay'ee gammadeera. Anis barumsicha kunoo itti fufaan jira. Kanaaf hamma dandeettii kiyya qooqa afaan kiyya afaan abbaa kiyyaan barsiisuuf ittan jira. Galatooma.